ማን ያስቀራታል? መታመም፣ ማስታመም፣ ሌሎችም በአንድ አካባቢ የሚኖር ሰው ሙሉ 40 ነዋሪ የሌለባት ከሆነ ወይን ካነ ቢሆነ ቢሐይሱ ለው ናዳ ረጁሉን አንድ ሰው ጥሪ ቢያደርግ ድምፁ ከፍ ያለ የሆነ ሰው ከጁምዓ ካለበት አካባቢ አንዱ ጫፍ ሆኖ ጥሪ ቢያሰማ አለቲ ያ ከከተማው አቅጣጫ ካለው ድምፁ ዝም ያለ ሆኖ ለሰሚዐሁ ነው ይሰማው ነበር የሚባል ያክል ሙስጊን አዳማጭ የሚሰማበት ጤነኛ የሆነ ዋቂፉን የቆመ የሆነ ፊ ጠረፊ አልቀርየት በመንደሯ መሃል ከጁምዓ አቅጣጫ ካለችዋ ጁምዓ ግዴታ ይሆንበታል። የከተማውን ሰው በሙሉ ካልሰሙ ጁምዓ ግዴታ ይሆንባቸው። ጁምዓ ግዴታ የሆነበት ሰው መስጂድ ከመጣ የጁምዓ የሚሰገድበት መሄድ ይችላል። ታማሚ ሲቀር ያኛው መጠበቅ የማይከብደው ይሆናል። እናም ጊዜ ከገባ በኋላ የመጣ ይሆናል። አይን ስውር ሲቀር በመንገዱ ጭቃ ያለ ሰው ጁምዓ ግዴታ ናቸው። ጁምዓ ግዴታ ያልሆነበት ሰው በጁምዓና በዙሁር መካከል ምርጫ አለው። በዙሁር ላይ ጀማዓቸው መጠበቅ አለባቸው። ዑዝራቸው ድብቅ ከሆነ ለሚከጀል ሰው ሱና ነው። ዑዝሩ መወገድ አስታማሚ መሰለ ባሪያ መሰለ ከጁምዓ ተስፋ እስከሚቆርጥ ድረስ ዙሁሩን ማዘጋጀት ይባላል። መወገዱን የማይከጅል ከሆነስ ሴት የመሰለ ቶሎ መዝገድ ሱና ነው። ጁምዓ የወጀበበት ሰው ዙሁሩ አይቻልም ጁምዓ ሳያመልጠው። ጉዞ መሄድም ሐራም ነው። ፀሐይ ከወጣ ጀምሮ ዙሁሪ ከገባ ጀምሮ በመንገድ ላይ የጁምዓ ቦታ ካለው እንጂ ወይም ጓደኛው የሚሄድበት ሆኖ ብቸኛ በመሆን ወደ ኋላ ማቅረት የሚጎዳ ከሆነ እንጂ غدا يوم الجمعة والباب والدرس في صلاة الجمعة نجي جمعة قنو درسهم سل جمعة صلاة أحكام من ناكرنا فيه نوع موافقة يتوسن مسمامات له قال باب صلاة الجمعة يا جمعة صلاة من ناكر بابنا من حيث تميزها عن غيرها باشتراط أمور لصحتها جمعة صلاة سنل لسوا كصلاة تجمعي ما هيجوج سلم ياسفلقات እንድትበቃ የሚያስፈልጓት መስፈርት አለ። እንድትወጅብ የሚያስፈልጋት መስፈርት አለ። እናም እንዴት ነው የምትፈጸመው የሚል እነዚህ ሁሉ አያይዘን የምንናገር ነው። وما من حيث الأركان والشروط فهي كغيرها من باقي الصلوات كمسفرت أنصار ستة يا عند ليلوش صلاة
አርካንም እንደሌላው ሰላት ነው። ተጨማሪ ግን ትጨምራለች ነው እንጂ وهي بضم الميم وإسكان وفتحها بدم الميم جمعة يا قرآن ميلو عند ميلو مالت من يوم الجمعة نرى الميلو قرآن بزو سوق من يوم الجمعة بلون ميقرأ من يوم الجمعة وإسكانها جمعة متشالة وفتحها جمعة وهو بدم الميم وإسكانها وفتحها وهو كسرها جوميم تبلتوال تورتوال جن بزوم ما يدلمنا والضم أفصح كقنقا وأنصار يبلت تقباينت ያለው ግልጽነት ያለው ضم ማድረግ ሚምን ጁሙዓ ማለት ለዚህ ነው ቁርአን የወረደው በሱ سميت بذلك لاجتماع الناس لها لسوا سووش ስለሚሰባሰቡ ነው ጁሙዓ اجتماع ማለት أو لأن الله عز وجل جمع خلق أبينا آدم فيها ويما الله سبحانه وتعالى አባታችን አደምን አፈጣጠሩን ስላጠናቀቀባት ነው أو لأنه اجتمع بحواء فيها في الأرض ወይም ደግሞ አደምና ሐዋ መሬት ላይ ስለተገናኙ ነው በጃሂልያ ጊዜ የውሙል አሩባ ይሉት ነበር አይ البين المعظم ማለታቸው ነው وهي أفضل الصلوات ويومها أفضل أيام الأسبوع الجمعة صلاة كصلاة كله يبلدال ምንም አይነት ሰላት ጁሙዓ የሚያክል የለም የአምስት ጊዜ ሰላት ነው ግዴታው ሰላት ከጁሙዓ ከአምስት ጊዜ ሰላት ደግሞ ጁሙዓ ይበልጣል ከሱና ሰላት ግዴታ ይበልጣል ከግዴታ ደግሞ ጁሙዓ ይበልጣል ቀኑም ከቀኖች ሁሉ የተሻለ ነው وخير يوم طلعت فيه الشمس ፀሐይ ከወጣችበት ቀን ሁሉ የተሻለ ነው وهي بشروطها فرض عين لقوله تعالى مسرتوچو ከተማሉ በእያንዳንዱ ሰው ጁሙዓ ግዴታ ናት በእያንዳንዱ ሰው لقوله تعالى إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله ጥሪ ከተደረገ የጁሙዓ ቀን ሆኖ ወደ ذكر ሩጡ አለ አላህ Subhanahu Wa Ta'ala وإذا وجب السعي وجب ما يسعى إليه ይሄ ማለት ግዴታ ነው ምክንያቱም ሩጡ ከተባለ መሮጥ ግዴታ ከሆነ ወደሱ የሚሮጥለት ደረገ ግዴታ ነው ለምንድን ነው የሚሮጠው ለሰላት ነው ወይም ለኹጥባ ነው ለሁለቱም ቢባል ሱብሃንአላህ اليوم شوشنا هل أطوت بلا أنا نبغى يا أطوت وإذا وجب السعي وجب ما يسعى إليه ولأنه نهى عن البيع وهو مباح الله سبحانه وتعالى جبية كالكلال بزيكزي مع جبية مباح ونصالة وذروا البيع على كذبت عند أنا سانو كاكي مجزات راسو الشجاري نو بللا كاكي مجزات راسو أذان كتب على بحالا الشجاري نو مفتوح بقدي مهيد بشان على بلزا بمريت مزجدنا ولا ينهى عن فعل الماء إلا لفعل واجب ولقوله صلى الله عليه وسلم من ترك 3 جمع تهاونا طبع الله على قلبه 3 جمعዎችን የተወሰው አላህ ልቡን ያሽገዋል ብለዋል وفردت بمكة ولم تقم بها لفقد العدد مكة ላይ ግዴታ ሆና ግን የተሰራችው መዲና ነው ብለዋል من لزمه الظهر ዙህሩ ግዴታ የሆነበት ሰው ለዚመቱ الجمعة ጁሙዓም ግዴታው ነው ብለዋል የተወሰኑ ሰዎች እንጂ አህካሙ ተመሳሳይ ነው ህጉ ተመሳሳይ ነው ማለት
إلا العبد باريا سيكر فلا تجب عليه الجمعة بباريا عليه جمعة يجب ዙሁር ግዴታ ቢሆንበትም ማለት ነው። ሌላ ግዴታ ስላለበት የሰይዱን ኺድማ ግዴታ ስላለ ወልመርአ በሴት አይወጅብም። ወልሙሳፊር በመንገደኛም ላይ አይወጅብም። ፊ ገይሪ ልማዕስያ ጉዞ ወንጀል ጉዞ ካልሆነ ብለዋል። የወንጀል ጉዞ ከሆነ ግን ያው ዑዝር አይሰጠውም ሌሉ ነው። ወልጅምሁሩ አላ ኺላፊ አብዛኛው ዑለማ በዚሁ ተቃራኒ ነው። ጉዞ የሐላልም ይሁን አይሆንም ለጁምዓ ዑዝር መሆኑ አይቀርም። ወለው ሰፈረን ቀሲረን አጭርም ጉዞ ለምን አይሆንም? ወኩሉ ማ አስቀጠ አልጀማዓተ አስቀጠሃ ጀማዓን ያስቀራ ነገር በሙሉ ጁምዓን ያስቀራታል። የጀማዓ ዑዝሮች የጁምዓም ዑዝር ነው። ካልመረዲ መታመም ያው የጀማዓ ዑዝሩ ነው። ስለዚህ ለጁምዓም ዑዝር ይሆናል። ወተምሪድ ማስታመም የሚያስታምመው ሰው ከሌለ አንተ አስታማሚ ከሆንክ ጁምዓ የመቅረት ዑዝር አለ። ወገይር ዛሊከ من الأعذار المسقطة لطلب الجماعة ሌሎችም ለጀማዓ ዑዝር የሆኑ ሌሎች ምክንያቶችም ያስቀራሉ። ከዛ ከየት እስከ የት ድረስ ነው ጁምዓ መስገድ ሄደን ከየት አካባቢ የት ድረስ ሄደን መስገድ አለብን የሚለውን በተመለከተ ደግሞ ወልሙቂሙ ቢቀርየቲን በገጠር የሚኖር ሰው ማለት ነው። በገጠር የሚኖር ሰው ለይሰ ፊሃ 40 በዛ መንደር ላይ 40 ሰው ከሌለ ካሚሉን ሙሉ የሆነ 40 ሰው ከሌለ ያው 40 መስፈርት ስለሚያደርጉ ነው። ስለዚህ ወጣ ብሎ ከከተማ ወጣ ብሎ አሉ ሰዎች ይኖራሉ፣ ግን ቁጥራቸው 40 አይሞላም። የት ሄደው ይስገዱ? ጁምዓ ምን ሲሆኑ ነው የሚወጅባቸው? ፈኢን ካነ ቢሀይሱ ለው ናዳ ቢሆን ያዛ የገጠር ሰዎች ያሉት አንድ ሰው ቢጠራ ረጁል ወንድ ዓሊ ሰውት ድምፅ ከፍ ያለ ድምፅ ያለው ቢጠረፊ በለድ ልጁምዓ በጁምዓዋ አካባቢ አንድ ጫፍ ሆኖ አለቲ ሚን ጂሀት ልቀርያ ያቺ ከከተማዋ አቅጣጫ ካለው ጫፍ ሆኖ ወልአስዋቱ ድምፅ ወሪያሕ ንፋስ ሳኪነቱን ዝም ያለ ከሆነ ለሰሚዐሁ የአዳምጥ ይሰማዋል ከተባለ ሙስጊን አዳማጭ ሰሒሁ ሰብዒ ጤነኛ መስሚያ ያለው ዋቂፉን የቆመ ቢጠረፍ ልቀርያ በመንደሯ ጫፍ ሚን ጂሀቲ በለድ ልጁምዓ ከጁምዓ ከተማ አቅጣጫ ይሰማል ከተባለ ለዚመቱ ልጁምዓቱ ጁምዓ ግዴታ ይሆንባቸዋል። ኩሉ አህል ልቀርያቲ የከተማዋ ሰው። ይህን ለመግለጽ ስንስ ምሳሌ ያስፈልጋል። ለምሳሌ ልበልና እዚህ ጋር ከተማ አለ፣ ጁምዓ የሚሰገድበት ይሄ ከተማ ኤሪያ ነው። እዚህ ጋር ደግሞ የገጠር ሰዎች አሉ፣ ቁጥራቸው ጥቂት ነው። 30 ወይም 40 ሰዎች 30 ወይም 20 ሰዎች አሉ። እዚህ አካባቢ ከከተማ ወጣ ብለው ይኖራሉ። ስለዚህ እነዚህ የገጠር ሰዎች እዚህ መጥቶ መስገድ ይወጅብባቸዋል። መቼ? እዚህ ከተማዋ ላይ ከነሱ አቅጣጫ ጫፍ ሆኖ አዛን አንድ ሰው ቢያደርግ እነሱም ደግሞ ከዚህ ከከተማ በዚህ ጫፍ ሆኖ ቢያዳምጡ ይሰሙ ነበር ከተባለ ይሄ የከተማ የዚች መንደር ሰው ሁሉ እዚህ ከተማ መጥቶ መስገድ ግዴታው ነው። በዑለማ መካከል ኺላፍ አለ። ከምን እስከ ምንድን ነው ሄደን መስገድ ያለብን በሚለው ማለት ነው። በምን ያህል ርቀት ሄዶ መሰገድ አለበት በሚለው ማለት ነው። አሁን እዚህ ጋር ያደረገልን አዛን ነው።
አሁን ከጀማ በምንድን ነው የሚለየው? ጀማ በእያንዳንዱ ሰው የሰማ ሰው ነው ጀማ የሚሰማ ከሆነ ሁሉም በመስማት ልክ ነው። ይሄ ግን አንዱ በመስማት በሁሉ ላይ ነው የሚወጅበው። ልዩነቱ ገብቷቸዋል? ለምሳሌ እዚያ አዛን ሲባል እዚያ አካባቢ አዛን ሲባል የዚህ መንደር ሰዎች አዛን የሚሰማቸው ሰዎች ነው የሚወጅብባቸው። ለዚህ ለጎረቤቱ አዛን ስለተሰማ ለዚህኛው ስለተሰማ ለዚያው ካልተሰማ ወጀበብህ አይባልም። ጀማዓ ይሄ ይሰማል፣ ይሄኛው አይሰማም። በጁማዓ ግን እዚህ ጋር አዛን የተባለው በዚህ ከተማ ላይ አዛን የተባለው አዛን እዚህ መንደር ጫፍ ላይ ያለ ሰው ስለሰማ ብቻ ሙሉ የመንደሩ ሰው መጥቶ እዚህ መስገድ አለበት። ይሄም ቀለል ያለ ነው። ሌሎች ያሉት ኢዛ አዋሁል መቢቱ ለማደር ቤቱን የሚገባ ከሆነ ጁማ ሄዶ መስገድ አለበት ብለዋል። ለማደር ቤቱ የሚገባ ጠዋት ሄደህ ጁማ ትሰግዳለህ። ማታ ለማደር ቤት የምትገባ ከሆነ ጁማ ሄዳ መስገድ አለብህ። ለጁማ ሄዳ ትደርሳለህ። ልክ ጠዋት ተነስተህ ወደ ጁማ ትሄዳለህ። ጁማ ሰግደህ ወደ ሰፈር ትመጣለህ። እንደዚህ ከሆነ ጁማ መስገድ ግዴታ ነው ያሉ ዑለማዎች አሉ። ወረደ ፊ ሐዲሱን ደዒፍ ደካማ ሐዲስ በዚህ በተመለከተም መጥተዋል። ይሄ ማለት ያው ጁማ በጣም ከባድ መሆኑን የሚያሳይ ነው ማለት ነው። ና እሺ ለምሳሌ ገጠሩ አካባቢ ነውና በአንድ ሸህ ያሉበት አካባቢ ነው። ቦታው ወደ 25 ደቂቃ መንገድ ነው። ሁሉም ተሰባስቦ እዛ ይሰግድ ነበረ ለጁሙዓ ማለት ነው። ግን በየአካባቢው መስጊድ ነበረ። ከመስጊዶች ግን አሁን እዛ 25 ደቂቃ መንገድ የሚያስኬደው መንገድ ላይ እኔ ራሴ ነው ዞሬ አየሁ። ብዙ ቦታ ወጣቱ የ25 ደቂቃ መንገድ ጉዞ ረጅም ነው ብሎ ሰበብ በማድረግ በጁሙዓ ቀን በየቤቱ ነው ቁጭ የሚል ወጣት አዛውንት ቢያንስ ከ150 ከ100 በላይ ነው። 25 ደቂቃ መንገድ ያስኬዳል እያለ እዛች ቦታ ሄዱ አይሰግዱም። ከዛ አጋጣሚ የሆነ በዛ አካባቢ የጁሙዓ እንዲሰግድ መስጊድ ተቋቋመ እና ስናቋቁም ያው እንግዲህ በዛ መስጊድ በ25 ደቂቃ የሚያስኬደው መንገድ ሄደው የሚሰግዱ ሰዎች ጥቂት ናቸው፣ ትንሽ ናቸው። ግን በኋላ ግን ያው 40 ሰዎች ይሞላሉ። 40 ሰዎች ይሞላሉ ተብሎ ጁሙዓ ምክንያቱም በዚህ በ25 ደቂቃ መንገድ ያስኬዳል እያሉ በዛ በማሳበብ ጀማዓ የማይሄዱ ብዙ ወጣቶች ብዙ አዛውንቶች ስላሉ በዚህ አካባቢ ጁሙዓ መቋቋም አለበት ተብሎ ተቋቋመ። እንዴት ነው ይሄ? እንዴት ይታያል? ለማለ ባይደረግ ይሻላል። ግን ያው ሰው የተሻለው ግን ሰው ከማይሰግድ ሰው ቢሰግድ ነው የሚሻለው። ሰው ከሄደ ከሰገደ እዛ ሄዶ ቢሰበሰብ የተመረጠው እሱ ነበር። ካልሄደ ግን መስገድ ነው የሚሻለው። ካልሄደ ጁሙዓ ሰው ከጁሙዓና ከጀማዓ ካራቀ ጁሙዓ ካልሰገደ ኢማኑ እየጠፋ ነው የሚሄደው። ታውቃላችሁ እዚህ ሀገር ላይ እኔ በደረስኩበት እድሜ ብዙ ሰው ሰላት አይሰግድም ነበር። እኔ የተወለድኩበት አካባቢ ነው የማውቀው። ብዙ ሰው ሰላት አይሰግድም ነበር። ችግሩ ግን ገባ ብላ ስታየው የዛኔ ጁሙዓ አይሰገድም ነበር። በየሳምንቱ የተወሰነ የሚሰጠው ምክር ስለ ዲን የምንነገረው ወደ መስጂድ ሰው የሚሄደው ዋጋ አለው። ኢማኑ በዛ ልክ ይጨምራል። አሁን 3 ጁሙዓ የተወሰው ተሃውን ሆኖ አላህ ልቡን ያሽግበታል የሚባለው ነገር በተጨባጭ ያንን ስታይ ታስተውለዋል። አይደለም ገጠር ላይ ቀርቶ እዚህ አዲስ አበባ የዛሬ 30 ዓመት አካባቢ አንዋር መስጂድ ላይ ሁለት ሰፍ ነበር የሚሰግደዋል። አንዋር መስጂድ እና መሰገድ አለበት። ጁሙዓ 40 ቁጥሩም አልሸረጠም። ጁሙዓ እንድሰቀድ ትንሽ የተወሰነ ራቅ ካለት በየመንደሩ ባይሆን እንደው እኛ እንትን ምንለው እዚህ ፈላሃና የመን ባሌ ለምን ጁሙዓ ትላላችሁ የሚለው ብዙ ጊዜ የምንናገረው ነው። ፈላህ ባሌ ሁሉም በአንድ ቦታ ቢሰግዱ እንደኔ የተመረጠ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም
አንድ ጁምዓ ነበራቸው በመዲና 6-7 ጁምዓ መስጂድ እያለ አንድ ቦታ ነበር የሚሰገደው። የነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ነበር የሚሰገደው። ጁምዓ የሚባለው የኖርማል ጁምዓና ከሌላው ቀን ከምን ይለያል? አሁንም ጁምዓም በየመስጂዱ ሰገድነ፣ ጀማዓም በየመስጂዱ ሰገድነ። ምንም እኮ ልዩነት የለውም። ስለዚህ ጁምዓ የተባለ የበለጠ እንድንሰባሰብ ነው። ከምሰት አውቃትም እኮ እዚህ አካባቢ ያለ ሰው መስገድ አለበት። ከምሰት አውቃትም ግን ጁምዓ ሲሆን ግን ወጣ ያለም ሰው ብዙ ሰው ተሰብስቦ አንድ ቦታ ተሰብስበን ሺዓርን አሳይተን እንድንገኝ ነው። ስለዚህ በተቻለ እንደዚህ አብዝቶ የተቀራረቡ ቦታዎች አንድ ቦታ ቢሰግዱ። በአሁኑ ያህል 25 ደቂቃ ብዙ ትንሽ ረዘም ይላል። ያውም ገጠር ላይ እንደውም ሲሆን በጣም እንትን ይላል። ከተማ ሲሆን እንኳን በታክሲም በምንም ስለሚሄድ ሰው ለሻጣም ሊኖረው ስለሚችል ሊሄድ ይችላል። ና ፈርድ ሰላት አለመታዘዝ ይችላል። ግን ጁምዓ ግን አይሄድም ማለት ነው። ጁምዓ አይወጅበትም፣ አለመታዘዝም አይችልም ካልፈቀደለት። የባሪያው ሐቅ የአለቃው ሐቅ ይበልጣል ማለት ነው። ሰራተኛማ ሰራተኛ እኮ ነው እሱ፣ ሁሮ እኮ ነው። ጨዋና ባሪያ ምን አገናኛቸው? ይሄ እኮ ጨዋ ነው። ይህን አይነት ምክንያት እየፈጠሩ አለቃዬ ከልክሎኛል ብለው ሰላት መተው አይችሉም። እነዚህ አይነት ምክንያት እየፈጠሩ የባሪያ ህግ ለራሳቸው ባሪያ ነው። ይሄ እኮ ባሪያ አይደለም፣ ይሄ ሰራተኛ ነው። አሁን ባሪያ የለም። ስለዚህ በባሪያ ህግ መዳኘት አይችልም። አንድ ሰው እንደዚህ አይነት እንኳን ስራ እንኳን ቢያጋጥመው ያንን ስራ መቀየር ግዴታው ነው። የመቀየር ግዴታ አለው። ሰራተኛ ነው ግን አሰሪው ሙስሊም ነው። ግን ይሄን በጁምዓ ቀን ሙስሊም ሆኖ አልፈቀደለትም። እንዴት ነው? ስራ መቀየር ነው። እምቢ ብሎ መሄድ ነው። ስራ መቀየር ነው። ሙስሊም ከሆነ ሌላም ይሁን ሙስሊም ይሁን ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ ነቢ ስ ሰለም። መክሉቅን መታዘዝ የለም አላህን አምጾ። ስለዚህ አላህ ይበልጣል። ከስራ መባረር ቢመጣ አላህ ይተካዋል። ዛሬ ቀን ጨለማ ተያይዞናል። እንዴት ላደርግ እየታየኝ አይደለም። እዚህ ላይ ኡስታዝ አሁን አንዳንድ ቦታ ገጠር ላይ ገበሬዎች አንዳንዳቸው ማሳ ያላቸው በሬ የሌላቸው አሉ እና በሬ ያላቸውን ይጠይቃሉ የጁምዓ ቀን እና ደግሞ በሬ ያላቸውም ደግሞ የጁምዓ ቀን ነው እኔ እረፍት አደርጋለሁ እንትን በሬውን ውሰድ ይላል። እሱ ደግሞ ሌላ ቀን ስለማያገኝ የዛን ቀን ጁምዓውን ትቶ ካረሰ እንዴት ነው? ሐራም ነው የሚሆነው። ጁምዓውን ትቶ እስከ ጁምዓ አዛን እስከሚል ድረስ ማረስ ይችላል። ጁምዓ አዛን እስከሚል ድረስ የሁለተኛው አዛን እስከሚደረግ ድረስ ማረስ ይችላል። የሁለተኛው አዛን ከተደረገ በኋላ ግን ማረሱ ሐራም። መገባየት ካኪ መግዛት ሐራም ነው ብለናል ቅድም። ኢዛ ኑዲየ ሊሰላት ሚን የውም ልጁምዓቲ ፈስዐው ኢላ ዚክሪላህ። ለሰላት ጥሪ ከተደረገ የጁምዓ ቀን ሆኖ ወደ አላህ ዚክር ተፋጠኑ አለ አላህ። ወዘሩል በይዓ ግብይቱንም ተው አለ። ስለዚህ መገባየት አይቻልም። ስራም የትኛውን ስራ መስራት የዱንያዊ ጉዳይ አዛን ከተባለ በኋላ የሁለተኛው አዛን ከወጣ በኋላ ዱንያዊ ጉዳይ ቀርቶ የአኺራውን እንኳን ተያይዞ የሆነውን የተከለከለ ነው። ወደ ዚክሩ ውጡ ነው ያለው አላህ ሱብሓነሁ ወተዓላ። ስለዚህ አዛን እስከ ከተባለ በኋላ ኹጥባው ተጠናቆ ሰላታችን እስከምንጠደቅ ድረስ ወንድ ለሆነ ሰው ግብይት ሐራም ነው። ማንኛውም አይነት ስራ መስራት ሐራም ነው። ሰላት ከተጠናቀቀ በኋላ መብቱ ነው። በሬውን ሄዶ መቀጠል ይችላል። ጠዋት እስከ 6 ሰዓት ድረስ ያርስና 6 ሰዓት ላይ ያቆምና ጁሙዓውን ሰግዶ መጥቶ 7 ሰዓት ላይ መጥቶ ይቀጥላል። ችግር የለበትም ማለት ነው። ይሄ ነው መደረግ ያለበት።
ይሄ ያሁን የያዝነው የጁምዓ የመውጀብ ግዴታ የሚለው ቃላቶችን እስኪ እንድገማቸው ግልጽ ካልሆነ ወልሙቂሙ ቢቀርየቴን መንደር ላይ የሚኖር ሰው ገጠር አካባቢ መንደር የሚኖር ሰው ለይሰ ፊሃ 40 በዛ በገጠሪቷ መንደር 40 ሰው ከሌለ ካሚሉን ሙሉ የሆነ 40 ሰው ከሌለ ፈኢን ካነ ያ የከተማው ሰው ያለ ከሆነ ቢሐይሱ በልክ ያለ በርቀት ልክ ያለ ከሆነ ለው ናዳ ቢጣራ አዛን ቢያደርግ ረጁሉን አንድ ግለሰው ዓሊ ሰውቲ ድምፁ ከፍ ያለ የሆነ የሚጣራው ደግሞ በመስጂዱ ሳይሆን የሚጣራው በመስጂዱ አይደለም፣ ጁማ በቆመበት መስጂድ አይደለም። እሱ የመንደሩ መሃል ሊሆን ይችላል። ጁማ የሚቆመው መሃል ላይ ነው፣ ከተማ መሃል ላይ ነው። ሰውየው ግን የሚጠራው ጫፍ ላይ ወጥቶ ነው። ቢጠረፊ በለድል ጁምዓ የጁምዓዋ ከተማ ዳሯን ይወጣና አዛን ያደርጋል። ዳርም ከየት በኩል ነው? አለቲ ሚን ጂሀቲ አልቀርያ ከመንደሯ አቅጣጫ ያለች ከመንደሯ አቅጣጫ ጫፍ ይወጣል። ከዛ ከገጠሯ መንደር ከሳ አቅጣጫ ወደ ዳር ይወጣል። እዚህ ጋር ከተማው እዚህ ጋር ነው ያለችው፣ መንደሯ እዚህ ጋር ነው ያለችው። እሱ ደግሞ አዛን የሚያደርገው ወደዚህ ወጥቶ ነው እንጂ መስጂዱ አይደለም አዛን የሚያደርገው። እንዲህ ሆኖ በዚህ ተጨማሪ ደግሞ ወልአስዋቱ ድምፅና ወሪያህ ንፋስ ሳኪነቱን ዝም የተባለ ከሆነ ለሰሚዐሁ ይሰማ ነበር ከተባለ እዚህ ጋር ሆኖ ሙስግን አዳማጭ ዝም ብሎ እንድጸጥ ብሎ የሚያዳምጧል። ሰሂሁ ሰምዕ ጤነኛ ጆሮ መስሚያ ያለው ዋቅፉን ያም የቆመ ሆኖ ቢጠረፊ አልቀርያ በመንደሯ ጫፍ መሃሏ ገብቶ ወይም እዛ ጫፍ ሳይሆን በጫፍ ሆኖ ከየት በኩል ጫፍ ሚን ጂሀቲ በለድል ጁምዓ ከጁምዓ ከተማ አቅጣጫ ጫፍ ሆኖ የሚያዳምጥ ሰው ይሰማል ከተባለ ለዚመቱል ጁምዓቱ ጁምዓ ግዴታ ይሆናል። ኩለ አህሊል ቀርየቲ የመንደሯ ሰው በሙሉ አዳማጪውም ጫፍ ነው የሚወጣው። አዛን አድራጊውም ከከተማ ጫፍ ይወጣል። አዳማጪው ከመንደር ጫፍ ይወጣል፣ ያዳምጣል። ንፋስ የለም። ገጠር ላይ አስባችሁታል? በጣም ርቀት ያለው ቦታ ነው የሚሰማው። አሁን ሱብሂ ላይ በጣም የሩቅ አዛን ይሰማል። እኔ አንዳንድ ገጠር ከሄድኩኝ እንትን እላለሁ፣ ይሄ የእንትና መስጂድ ነው ይባላል። ይሄ እንትና መስጂድ ነው። ርቀቱ በጣም ርቀት አለው። ሱብሂ ላይ በተለይ ለምን ሁሉም ሰው ጸጥ ብለዋል። ንፋሱም አንዳንድ ንፋሱም የሆነ ጊዜ ጸጥ የሚልበት ጊዜ አለ። በዛ ሰዓት አሁን ከተማ ላይ እኮ ብዙ ማሰማት አንችልም፣ ቤቶች ምናምን ይይዙታል ንፋሱ። ገጠር ላይ ግን በጣም ይሄዳል። ወመን ለም የስማዕ ያልሰማ ከሆነ ፈላ ተልዘሙሁም ወኢን ለም የስማዕ ይሄ ጫፍ ያለው አዳማጭ ጫፍ ያለው አዛን አድራጊን ያልሰማ ከሆነ ጁማ ይወጅብባቸውም ብለዋል። አይደለም በራሱ ሚል ነው የሚለካው። በስፒከር አይደለም የሚለካው። አማ መን ላ ተልዘሙሁ ጁምዓ ግዴታ የለሆነበት ሰው ዑዝር አለው ብለን በዑዝር ምክንያት ጁምዓ ግዴታ የለሆነበት ሰው ፈኢዛ ሐضረ አልጃሚዓ የጁምዓውን መስጂድ ከመጣ ፈለሁ ልንስራፍ መሄድ ይችላል። ኢላ አልመሪዳ ታማሚ ሲቀር አለዚ ላ የሽቁ ዐለይሂ ልኢንትዛር ኢማሙ ቀለል ብሎት መጠበቅ የጁምዓ አዛን ተብሎ እስከሚሰግድ ድረስ መጠበቅ የማያስቸግረው ታማሚ ሲቀር ሌላው መሄድ ይችላል አለ። ወቀድ ጃአ የመጣ ሆኖ በዐደ ዱኹል ልወቅት ጊዜ ከገባ በኋላ ታማሚ ነው፣ መጠበቅ አያስቸግረውም። የመጣውም ዙሁር ጁምዓ ከገባ በኋላ ነው፣ ምንም እንኳን አዛን ባይባልም። ስለዚህ እሱ ከሆነ መሄድ አይችልም። ያመመው ሰው ነው፣ ቢጠብቅ አለ መስጂድ ስለመጣ መጠበቁ አይከብደውም። ስለዚህ ዑዝር አለኝ ቤት ዑዝር ነበረው፣ አሁን መስጂድ መጥቷል፣
ቅድም ውዝሩ ነበረኝና ቤቴን ተመልሼ እሄዳለሁኝ ማለት አይችልም ማለት ነው። ከመጣህማ ብዙ ስለማይከብድህ ትጠብቃለህ ነው። ግን የመጣበት ሰዓት ዙህር ከገባ በኋላ መሆን አለበት። በጊዜው የመጣ ከሆነ ግን 5 ሰዓት አካባቢ ወደ መስጂድ ቢመጣ ያመመው ሰው የሆነ ነገር ፈልጎ ከዛ ሄዶ መተኛት ይችላል። 5 ሰዓት ጁሙዓ ስላልገባ ወኢላ አልአዕማ እንደዚሁም አይነ ስውሩ ሲቀር ወመን ፊ ጠሪቂሂ ወሕሉን ጭቃ ያለበት ሰው ሲቀር ፈተልዘሙሁም ልጁምዓቱ በእነሱ ላይ ጁምዓ ግዴታ አለባቸው። አይነ ስውሩ ወደ መስጂድ መጣ። አይነ ስውርነቱ ዑዝሩ ነበረ፣ ግን መጣ። በመንገድ ላይ ጭቃ ያለበት ለጭቃው ምክንያት ዑዝሩ ነበረው። መስጂድ መጣ። ምን ከለከለኝ ነው? ቅድም ጭቃ ከለከለኝ ብሎ ነበር። ስለዚህ ጁምዓ ግዴታቸው ነው። እንደሚያመልጥ እያወቀ ከሆነ ወንጀለኛ የሆነ ያው በዛ ልክ ይወጅባል ከተባለ እኮ ያ ማለት ነው። ወመን ላ ተልዘሙሁ ቅድም አሁን ባልነው በርቀት ልክ በሚሰማ ድምፅ በሚሰማ ልክ ነው መምጣት አለበት የሚባል ከሆነ ስለዚህ ወንጀለኛ ነው። ገና እኮ ሰፈር አይቻልም ሊባል ነው። ጠዋት መጓዝ አይቻልም ሊልህ ነው። እስኪ ሊመጣ ነው። ወመን ላ ተልዘሙሁ ጁምዓ ግዴታ የለውንበት ሰው ፈሆ ሙኸየሩን በይነሃ ወበይነ ዙህሪ ቢፈልግ ጁምዓ መስገድ ቢፈልግም ዙሁር መስገድ ይችላል። ወየክፉነ አልጀማዓተ ፊ ዙህሪ ጀማዓቸው ዙህሩ ላይ ይደብቁ። ኢን ኸፊየ ዑዝሩሁም ዑዝራቸው ድብቅ ከሆነ ዑዝራቸው በግልጽ የሚታወቅ ሰዎች በግልጽ ይሰግዳሉ። ዑዝራቸው ግን በግልጽ የማይታወቅ ከሆነ ሰውን በጥርጣሬ መጣር ራሳቸውን ለጥርጣሬ ማጋለጥ አይቻልም። ስለዚህ ራሳቸውን ክብራቸውን መጠበቅ አለባቸው። እናም ሰው ምናልባትም ወይም ሰው ከዲኑ ማዘናጋትም ሊሆንባቸው ይችላል። ከሌም እኮ ጀማ አይሰግዱም ጁማ አይሰግዱም እኔስ ምን ቸገረኝ አይነት ነገር ሊፈጠር ይችላል። መጥፎ አርአያም የጥሩ አርአያም እንደሚኖር ሁሉ የመጥፎም አርአያ አለ። ስለዚህ ምን ያድርጉ? በድብቅ ይስገዱ። ለሁሉም ሰው መናገር ስለማይፈልጉ ዑዝራቸውን ወይም ዑዝራቸውን ግልጽ ማድረግ ነው። አለበለዚያ ግን ሰላቱን መጠበቅ ነው ማለት። ወይንደቡ ሱና ነው ሊመን የርጁ ዘዋለ ዑዝሪሂ የዑዝሩን መወገድ የሚከጅል ሰው ከመሪድን የታመመ ሰው አገግምና ወደ ጁማ ሄዳለሁኝ ብሎ ተስፋ ያደርጋል። ወዐብድን ባሪያ ነው አለቃዬ ነሽጥና አሁን ሑርና ይለኛል ብሎ ተስፋ ያደርጋል። ለነሱ ምንድነው ተአኺሩ አዙህሪ ዙህርን ማዘግየት ሱና ነው። ለልያእሲ ሚነል ጁምዓ ከጁምዓ ተስፋ እስከሚቆርጡ ድረስ። አንዳንድ ሰው ይሄ የተመሳሰላቸው አንዳንድ ሴቶች መስጊድ ይቃም ካልተባለ አንሰግድም ይላሉ። ይሄ የሚባል ነገር መስጊድ ይቃም ካልተባለ አልሰግድም የሚባል ነገር የለም። ለእነዚህ ራሱ ዑዝሩ ስላላቸው መስገዱ በሰዓቱም ይችላሉ። ግን ቢያደርጉት ቢያዘገዩ ሱና ይመረጥላቸዋል ብቻ ነው የተባለው። ወመን ላ የርጁ የማይከጅል ከሆነ ዘዋለሁ ዑዝሩ መወገዱ ካልመርዓቲ ሴት ከሆነች ፈእንደው ተዕጂሉ ቶሎ መስገድ ነው ያለባት። መስጊድ አዛት ከተባለ መስገድ ነው ያለባት። ሁለተኛው አዛን ከተደረገ የአብዛኛው ቦታ ሁለተኛው አዛን ዙህር ከገባ በኋላ ስለሚደረግ ትክክሉም እሱ ነው። ሁለተኛው አዛን መደረግ ያለበት ዙህር ከገባ በኋላ። አንዳንድ አልፎ አልፎ አንዳንድ ሰዎች ዙህር ሳይገባ አዛን የሚያደርጉ አሉ። ይሄ ቀውሉ ያው ይቻላል የሚል ቀውል ቢኖርም ቀውሉ ግን ضعيف ነው። ንግግር የዑለማ አቋም ቢኖርም
ወመን ለዚመትሁል ጁምዓ ግዴታ የሆነችበት ሰው ለም የሲሐ ዙሁሩሁ ዙሁሩን መጀመር አይችልም ቀብለ ፈዋቲል ጁምዓ ሳያመልጥ ወየሕሩሙ ዐለይህ ጁምዓ ግዴታ በሆነችበት ሰው ሐራም ነው አሰፈሩ ጉዞ መጓዝ ሚን ጡሉዕል ፈጅሪ ሱቢ ከገባ አንስቶ ጉዞ መጓዝ አይችልም ኢላ አን የኩነ ፊ ጠሪቂሂ መውዲዑ ጁምዓ መንገዱ ላይ ጁምዓ ቦታ ከሌለ በስተቀር አው ተርሐሉ ሩፍቀቱሁ ወይም ጓደኞቹ የሚጓዙበት ካልሆነ በስተቀር ወየተضረሩ ሁወ ቢተኸሉፊ እሱ ደግሞ ወደ ኋላ በመቅረት ጓደኞቹ ጥለውት ሄዶት ብቸኝነት ላይ የሚጎዳ ካልሆነ በስተቀር ጁምዓ ዕለት ሱብሒ ከገባ በኋላ መንገድ መሄድ አይቻልም ብለው ይሄ ነገር እንዳይበላሽ ቢቀርበት ይሻላል ቢቀር